ይህ ምስኪን ውሻ ከባለቤቶቹ ጋር በአጋጣሚ ከተለያየ በኋላ ተንከባካቢ መጋቢና ማደሪያ ስላጣ በራሱ ተሯሩጦ ያገኘውን እየለቃቀመ ጎዳና ላይ መኖር ይጀምራል። ከምቹና የሞቀ ቤቱ ሳይታሰብ ተፈናቅሎ መንደር ለመንደር እየተካለበ ውሎ ሲያድር በአጭር ጊዜ ውስጥ ከስቶና ተጎሳቁሎ ሲንከራተት ቆይቶ ይባስ ብሎም በአደገኛ ኢንፌክሽን በሽታ ይጠቃና ጸጉሩ ከላዩ ላይ ረግፎና ከቆዳው ስር አጥንቱ ገጦ ከሚያስፈራራ ገጽታ ጋር በሞት አፋፍ ላይ ሆኖም ነበረም። የሚያዩት ሁሉ በሕይወት ያለ ስለማይመስላቸው ከንፈራቸውን እየመጠጡ የሚያልፉት ይህ ውሻ ሳይታሰብ ከቤት ወጥቶ ለመንገድ ዳር ኑሮ እንደተጋለጠው ሁሉ አሁንም ድንገት አንዲት የእንስሳ መብት ተከራካሪ ታገኘውና ተስፋ ሳትቆርጥ ለወራት ስትንከባከበው ቆይታ በኋላ ላይ የተፈጠረው ነገር ሁሉም ሰው ያላመነው ነውና እጅግ አስደናቂ ነበርም። ቻናላችንን ሰብስክራይብ በማድረግ የደወሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩኝ። በተለያዩ የዓለም ክፍሎች ምግብ መጠለያና ተንከባካቢ ፍለጋ የሚባዝኑ እንስሳት በየቀኑ በየመንገዶች ላይ አንድ ሰው ለዘላለም ቤት እንደሚሰጣቸው ተስፋ በማድረግ ወዲያ ወዲህ እያሉ የሚኖሩ ሲሆን ከነዚህም ውስጥ የሰው ልጅ የቅርብ ወዳጆች የሆኑት ውሾች በቁጥር ይበረክታሉ። እንደ ዕድል ሆኖ አንዳንዶቹ ሳይታሰብ የውሻ አፍቃሪ ያገኙና በጉዲፈቻ ተወስደው በአንድ ቦታ ከተንከባካቢያቸው ጋር ስለሚሆኑ ከመንከራተት ድነው እፎይ ሲሉ ሌሎች እዚያው ጎዳና ላይ የተካለበ ሕይወታቸውን በአስከፊ ሁኔታ ውስጥ ሆነው ይቀጥላሉ። ታዲያ እነዚህ ባለቤት አልባ ውሾች የሞቀ መኝታ፣ ጥሩ ምግብ እንዲሁም ከባለቤቶቻቸው ጋር መተቃቀፍን የመሳሰሉ አስደሳች የሕይወት ችሮታዎችን ሳያገኙ በሐዘን እንደተቆራመዱ ኖረው በዚያው ይሞታሉ። ይህ ውሻ ቆይቶ በወጣለት ሄሪኩለስ በሚል ስሙ የሚታወቅ ሲሆን ምንም እንኳን በሕይወት ጅማሬው ላይ ምርጥ የሚባል የእንስሳት ኑሮን ይገፋ የነበረ ቢሆንም አሁን ግን በባለቤቶቹ ላይ ያጠላ መጥፎ አጋጣሚ ጦሱ ለእሱም ተርፎ በአርጀንቲና ጎዳናዎች ላይ ሕይወቱን መግፋት ጀምሯል። ሄርኩለስ በአንድ ወቅት የሆኑ ወጣት ባልና ሚስቶች በማደጎ ይዘውት ብዙ ውዴታ እየሰጡ የሚያሳድጉ አፍቃሪ ወላጆች የነበሩት ሲሆን እንዳለመታደል ሆኖ ግን ልጅ የመውለድ ችግር ነበረባቸውና ውሻው ወደ ጥንዶቹ ቤት እንደደረሰ እሱን እየተንከባከቡ ሲኖሩ የበለጠ እንደሚያቀራርባቸው አስበውም ነበረም። ከጥቂት ወራት በኋላ ግን በልጅ ጦት የተነሳ ጭቅጭቁና ንትርኩ ዳግም አገርሽቶባቸው በሚያሳዝን ሁኔታ ብዙም ሳይቆይ ባልና ሚስቱ በአንድ ጎጆ አብረው ከሚሆኑ ይልቅ ቢለያዩ የበለጠ ደስተኛ ሊሆኑ እንደሚችሉ በማሰባቸው አንድ ቀን ሚስት ሻንጣዋን ሸክፋ ከቤት ወጥታ በመሄድ እስከ 1 ወር ድረስ ሳትመለስም ቀረች። ባልም እዚህ ወና ቤት ውስጥ በአንድ ወቅት ይወዳት የነበረችውን ሚስቱን ትዝታ ታቀፎ ለብቻው መኖር አላስችል ብሎት ቤቱን ለቆ ሲወጣ ምስኪኑን ውሻ ለብቻው ቀረም። በአንድ ወቅት የደስታ ምንጫቸው የነበረውን ውሻ ባለቤቶቹ ትተውት ሲሄዱ ውሻው ያለ እነርሱ እንክብካቤ እንዴት ሊቀጥል እንደሚችል አላሰቡበትም ነበረም። የእነርሱ ትኩረትና ሕመማቸው ጎጃቸው በልጅ ባለመድመቁ የተፈጠረባቸው ደስታ መራቅ ሲሆን ሄርኩለስ አሁን ብቻውን መቅረቱን ሲያውቅ ራሱ ተሯሩጦ ሆዱን ሊሞላ ወደ ጎዳና ወጣም። ቆንጆና ጤናማ ስለሚመስል በመጀመሪያ በመንገዶች ላይ የሚያገኙትን ሰዎች ለውሻው ምግብ እየሰጡት ደግ የሆኑለት የነበረ ሲሆን ከጊዜ በኋላ ግን ክብደቱ እየቀነሰ ሲሄድና ደስ የማይል ገጽታን እየተላበሰ ሲመጣ በየመንገዱ የሚያዩት ሰዎች እሱን ማካለብ ስለጀመሩ የበለጠ አስቸጋሪ ሁኔታ ውስጥ ወደቀም። ከዚያ በኋላም ሄርኩለስ ይባስ ብሎ በኢንፌክሽን በመጠቃቱ በጎዳና ላይ የሚገፋው ሕይወት በጣም የሚያሳዝንና በስቃይ የተሞላ ሆነበትም። እንደዛም ሆኖ ሌላ ምንም አማራጭ ያጣው ውሻው በጠራራ ፀሐይም ሳይቀር በቆሻሻ አካባቢ ውስጥ ይተኛ ስለነበረ ሁኔታው ከመባባሱ በተጨማሪ በቆዳው ላይ ከባድ ሕመም አስከትሎበት ይህ ደካማ እንስሳ ጸጉሩ ከላዩ ላይ እየረገፈ መጣም። እሱን ተከትሎም ምግብ ለመፈለግ የመውጣት ጥንካሬው ስለተሟጠጠ በአንድ ቦታ ለመቀመጥ ስለተገደደና ለ1 ወር ያህል ቀኑን ሙሉ ሰውነቱን ሲቧጥጥ ስለሚውል ሁኔታው እየተባባሰ ሄዶ ጸጉር አልባ ሆኖ በቆዳው ብቻ የቀረ እጅግ የሚያሳዝን ውሻም ሆነም። ያለበት ቦታ ድረስ መጥቶ የሚመገበው ሰው ስላልነበረ ማንነቱ ሊጠፋ የተቃረበው ውሻው በጣም ቀጭን ደረቅና ቆሻሻ ቆዳ ስለነበረው ከሞተ ከረምረም ያለ ቅሪተ አካል ይመስልም ነበርም። በአንድ ወቅት የገና በዓል ሰሞን አሳዛኙ ውሻ ሄሪኩለስ እሱ ባለበት መንገድ አጠገብ በጎዳናው ላይ ብዙ ሰዎች እንቅስቃሴዎችን እያደረጉ አካባቢውን በገና መብራቶችና ዛፎች ያጌጡም ነበርም።
እሱን ተከትሎ በየዕለቱ ሰዎች ከሄርኩለስ አጠገብ እየተሳሳቁና ዘና እያሉ ስለ ገና ዕቅዳቸው ሲያወሩ ማንም ሰው ድሃውን እንስሳ ለመርዳት ቆም ያለና ከመጤፍ እንኳን የቆጠረው የሌለ ሲሆን ከባሉ ማለፍ አንድ ሳምንት በኋላ ሁሉም ሰው የሞተ ውሻ አጽም ይመስለውም ነበርም። ትንሽ ቆም ብለው የተመለከቱት ሰዎችም አሁንም እስትንፋስ ያለው መሆኑን ቢያዩም በመትረፉ ላይ ተስፋ ስለቆረጡ በሐዘኔታ አንገታቸውን ነቅንቀው ብቻ ስለሚሄዱ ማንም የሚያድነው አልነበረም። እንዲህ ባለ ከባድ ሁኔታ ውስጥ ሆኖ ይማቀቅ የነበረው ውሻ እንደ አውሮፓውያን አቆጣጠር በታህሳስ 20 ቀን 2017 በቦነስ አይረስ ከተማ ልዩ ስሙ ደፕር በሚባለው ሰፈር ጎዳና ባለቤት የሌላቸው ውሾች ይገኛሉ መባልን የሰማችው ፒየር የተባለች የእንስሳት ተቆርቋሪ የሆነች መልካም ሴት እይታ ውስጥ ገባም። በአካባቢው የሚገኙ ብቸኛ ውሾችን ለመርዳት በቁርጥ ወስና የመጣችው ፒየር በሰፈሩ ዙሪያ ስትሽከረከር ቆይታ በመጨረሻ ይህን ደካማ ውሻ አንድ ቦታ ላይ ተኝቶ አገኘችውና ምስኪኑ እንስሳ ያለበትን ሁኔታ ለማየት ወደ እሱ ጋር ጠጋ ስትል በስሱ በተከፈቱ አይኖቹን አጮልቆ ይመለከታትም ነበርም። ልክ ሳየው አጥንቱ ገጦና ቆዳው ላይ ያለው ጸጉር አልቆ ነበርና ምንም አልረዳውም ብዬ ስላመንኩ አለቀስኩ ትላለች ፒየር። ከዚያም ከጎኑ ተንበርክካ ወደ እንስሳው ቀረበችና በፍቅር ድምፅ ሰላም ስትለው አይኖቹን በሙሉ ለመግለጥ እየሞከረ እያቃሰተ ሲጮህ ልቧ ክፉኛ ተነካም። ፒየር ንግግሯን ቀጥላ ሲያቃስት ብዙ ሕመም እንዳለበት ሊነግረኝ የፈለገ ይመስል ስለነበር እናም አሁን እኔ አለሁልህ ወደ ቤት ወስደሃለሁ ብዬው በፍጥነት ውሻውን ወሰድኩት ብላለችም። ፒየር ከእሷ ጋር ካስቀመጠችው በኋላ ውሻው ሊሞት እንደሚችል ስለገመተች ወደ እንስሳት ሐኪም ዘንድ ይዛው ልትሄድም ተቻኮለች። የእንስሳት ሐኪሙም ቢሆን ሁኔታው በጣም አስጊ እንደሆነና አንድ ሳምንት ወይም 10 ቀናት ድረስ ከቆየ ውሻው በሕይወት ሊተርፍ እንደሚችል ያ ካልሆነ ግን አስጊ እንደሆነ ለፒየር ነገራትም። ለወጣቷ ሴትም ውሻውን ሌት ተቀን መንከባከብ እንዳለባት ሲነግራት እሷም የምታደርገውን ማንኛውም ነገር ትታ ሙሉ ትኩረቷን ወደ እሱ በማድረግ ለውሻው መኖር አስፈላጊውን ሁሉ እንደምትሰጥም ተናገረች። ቀጥሎም ፒየር የእንስሳት ሕክምና ባለሙያው የሰጣትን መድኃኒቶችና ምክረ ሐሳቦችን ተቀብላ በቶሎ እንዲያገግም ወደ ቤት ወስደው ለውሻው ምቹና ጥሩ መጠለያ ካዘጋጀች በኋላ ከጎኑ ተቀምጣ ፈጽሞ እንደማትተወው እየነገረችው እሱም ማድረግ ያለበትን ነገር በራሱና በፍጥነት ከፈጸመ ሊያገግም እንደሚችል ተስፋም አደረገችም። ቀጥሎም ብዙ ጥረቶችን ብታደርግም በሚያሳዝን ሁኔታ ውሻው ለመጀመሪያዎቹ 3 ቀናት ለመመገብ ፈቃደኛ ባለመሆኑ ክብደቱ ይበልጥ እየቀነሰና ለመኖር ምንም ፍላጎት የሌለው ይመስልም ነበርም። ፒየር ሁኔታውን ስትገልጽ ነገሩ በጣም አሳዛኝ ነበርም። ምንም እንኳን ውሻው ምግብ ለመብላት ፈቃደኛ ባይሆንልኝም በየ3 ሰዓቱ ውሃ ሰጠዋለሁ። ይህም ሰውነቱ ውስጡ ድርቀት እንዳይከሰትበትና በእርጥበት እንዲቆይ እንዲረዳው ለማድረግ ነው። የመጀመሪያዎቹ 3 ቀናት እጅግ ከባድ ነበሩ። ውሻው ይሞታል ብዬ አስቤም ነበረም። በእውነቱ ሁሉም ነገሩ ጥሩ አይመስልም፣ ለመተንፈስም ይቸገር ነበር ብላለች። አሳዳሪው ግን በቀላሉ ተስፋ የምትቆርጥ አልነበረችምና ከጎኑ ሆና ማድረግ ያለባትን ነገር ሁሉ በማድረግ ትግሏን አጠናክራ ስትቀጥል ከመጀመሪያው ሳምንት በኋላ ነገሮች እየተለወጡ መጡም። ፒየርም ተስፋዋ ለመለመም። ሄርኩለስ በድንገት ለሕይወቱ መታገል የጀመረ ሲሆን በእያንዳንዱ ቀን ማለፊያ የሚባል ለውጥን እያሳየ መጥቶ የበለጠ ጠንካራ መሆኑን ማረጋገጥ ጀመረም። የለውጡን የመጀመሪያዎቹን ቀናት ስታስታውስም ቀጥሎ ያደረገውን ሁሉንም ነገር ወደድኩለት። ሄርኩለስ እያገገመ እያለና ለመነሳት ሲታገል ሳየው እንዲራመድ አበረታታው ነበር። ከ3 ሳምንታት በኋላ ደግሞ ትልቅ ለውጥ አሳየም። በድንገት ተነስቶ በራሱ መንገድ መሄድም ጀመረም። ነገር ግን ጥቂት እርምጃዎችን ከወሰደ በኋላ የሚወድቅ ቢሆንም ምንም ይሁን ምን ጥረቱ እንስሳው በሕይወት ለመትረፍ በጣም እየታገለ እንደሆነ ማሳያ ነው ብላለች በጣም ታጋሽና ደግ ልብ ያላት ፒየር። ከዚያ በኋላ ባሉ ተከታታይ ሳምንታትም ሄርኩለስ በተሻሻለ ሁኔታ መንቀሳቀሱን በመቀጠል ምንም እንኳን ዘገምተኛ የሆኑ ጥቂት ደቂቃዎች ሲራመድ ቢቆይም ቀስ በቀስ ለ30 ደቂቃዎች መንቀሳቀስና እረፍት ማድረግም ጀመረም። አስከትሎም ለ1 ሰዓት ያህል በእግር መጓዝ የጀመረው ሄርኩለስ ቆይቶም 1 ቀን ሙሉ መራመድ የቻለ ሲሆን ይበልጥ እየተሻሻለ በመምጣትም በአንድ ወቅት ሕይወት አልባ ለመሆን ጫፍ ደርሶ የነበረው እንስሳ አሁን በቤቱ ዙሪያ ይሯሯጥ ይቦርቅ ገባም። ያላትን ጊዜ አቅምና ገንዘብ ሳትሰስት የሰጠችው ፒየር በለውጡ እጅግ የተደሰተች ሲሆን ከዛ ሁሉ ውጣ ውረድ በኋላ በላይዋ ላይ እየዘለለ ሲጫወትና እሷንም ሲያዝናናት ጊዜ ስም እንደሚያስፈልገውና የመጀመሪያ ስሙ ማን እንደሆነ ስለማታውቅ አዲስ ስም ልታወጣለት ፈለገችም።
እናም የሷ ምርጫ የሆነው በጥንት ግሪካውያን የጥንካሬና የጀግኖች አምላክ ነው ተብሎ ይታመን የነበረውን ሄርኩለስ የሚል መጠሪያ ስም ሰጣቸውና ስሙንም ታለማምደው ጀመር። በጎዳና ላይ ሳለ በአጥንቱ ቀርቶ የሞት ጅራትን ይዞ የተመለሰው ሄርኩለስ ለ2 ወራት ያህል ከፒየር በቂ እንክብካቤና ፍቅር ካገኘ በኋላ አሁን አገግሞና ኃይሉ ተመልሶለት ቁመናው ጥሩ እየሆነ የመጣ ሲሆን በዚህ ጊዜ ማንም የሚወደውና የሚያጫውተው ቆንጆ ውሻም ሆኗል። ፒየር አሁን ላይ ሄርኩለስ ሙሉ በሙሉ ካገገመ በኋላ በጉዲፈቻ ለሌላ ሰው ለመስጠት ውጥን ቢኖራትም ትስስራቸው በጣም እየጠነከረ ስለመጣ መለያየታቸው ለሱም ከባድ ስለሚሆን እሷም ሐሳቧን መተግበሯን ወዲያው አቆመችውና አብሮነታቸው እስከ መጨረሻው ዘለቀም። የእንስሳት አፍቃሪዋና የመብታቸው ተቆርቋሪ የሆነችው ፒየር ብዙ ዋጋ ከከፈለችበት የሚያምረው ውሻዋ ጋር በደስታ እየኖረች ነው። እናንተስ ቤተሰቦች ስለዚህ ፍጹም ደግነት ስለተንጸባረቀበት ታሪክም ምን ታስባላችሁ? አስተያየትና ምልከታችሁን አካፍሉን። እዚህ ላይ ያበቃን። ቸር ቆዩልን።